16 ላይ ያለውን የእግዚአብሔርን ቃል ክፍል አነባለሁ። እንደዚህ ይላል። በጌታ ስም አነባለሁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይልና ቁጥር 11 እንደዚህ ይላል። ዛሬ እኔ አንተን የማዝህን ትእዛዙንና ፍርዱን ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ቁጥር 16 በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶች ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ ይላል። እንጸልያለን። ሁላችንም አንገቶቻችንን ደፋ አድርገን ክብር የሚገባ ምስጋና የሚገባ አምልኮና ስግደት የተገባ የሰራዊት ጌታ እግዚአብሔር አምላካችን ሆይ ስለዚህ ቀን ስለዚህ ሰዓት በዚህ ስፍራ አንተ ከዘመናት በፊት ባቀድከውና ባሰብከው በዚህ ቤተሰብ ላይ ስላደረከው መልካም ነገር ሁላችንም አንተን ለማመስገን የደስታ ተካፋዮች ሆነን በዚህ ተገኝተናልና ስለ ሁሉ ስምህን እንባርካለን። በናዝሬቱ ጌታ በኢየሱስ ስም ክብር ለስምህ ይሁን። እናመሰግንሃለን። ተባረክ። አሁን ደግሞ የጋብቻ ሁሉ መሰረት የሆነውን ቃልህን እንሰማለን። በዚህ እግዚአብሔር ሆይ በቃል ኪዳን ፕሮግራም መካከል ላይ የቃልህን እውነት እንድታስተምረን እንድትገልጥልን በጌታ በኢየሱስ ስም እንጸልያለን። አእምሮን የሚጠቀም የተለያየ አቅጣጫ የራሱን ሲስተም ይዞ የሚሰራ በአየር ላይና በጥልቁ የሚንቀሳቀስ የክፉ ኃይል ሐሳባችንን የሚሰርቅ የጨለማ ዕቅድና ተግባር በናዝሬቱ ጌታ በኢየሱስ ስም የታሰረ ይሁን። ደካማውን ባሪያህን እኔን እርዳኝ። ያለንን ጊዜ ባርክልን። ስለ ሁሉ ስም ብሩክ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። እስቲ ከኔ ጋር ያለው ሰው እጁን አንስቶ እያወዛወዘ ያሳየኝ እኔ እዚህ ነኝ የሚል። እኔ ለጌታ ጨብጭቡ አንዴ፣ ታላቅ ጨብጨባ። ስሙ ለዘላለም ብሩክ ይሁን። ያው ካለኝ ጊዜ አንፃር በጣም ትንሽ ጊዜ ነው የምጠቀመው። በደንብ እንድትከታተሉኝ እፈልጋለሁ እና ዛሬ ያነበብኩላችሁ የመጽሐፍ ቅዱስ ሐሳብ ዘዳግም መጽሐፍ ላይ ያለውን የእግዚአብሔርን ቃል ነው። በአጭሩ ለመናገር ያህል ያለኝን ጊዜ ራሴን በራሴም መጠቀም ስላለብኝ እናገራለሁ። የመጽሐፉ ጻፊ ሙሴ ነው። ሙሴ ማለት ደግሞ ከውሃ ውስጥ የወጣ ወይም የተገኘ ማለት ነው። የመጽሐፉን መጠሪያ ደግሞ ስናይ ዘዳግም የሚለውን መጽሐፍ ነው ያነበብኩት። ዘዳግም ማለት እንደገና መነገር ወይም ተደግሞ መወራት የሚለውን ቃል መረዳት እንችላለን። ከዚህ በመቀጠል ደግሞ ለምንድነው መልእክቱ እንደገና የተደገመው ከተባለ እግዚአብሔር አምላክ ለሙሴ ወይም ለአባቶች ጭምር ከግብጽ ሲወጡ ለእስራኤል ልጆች የተናገረውን እውነተኛ ቃል ወይም የሕግ ትእዛዝ ያልሰሙ ከግብጽ ወጥተው ከነዓን እስኪደርሱ መካከል ላይ የተወለዱ ወጣቶች ያንን እግዚአብሔር የተናገረውን እውነተኛ ቃል ስላልሰሙ ያንን ቃል እንዲሰሙ ነው ቃሉ እንደገና የተደገመው ማለት ነው። ከዚህ ክፍል ዛሬ ከምዕራፍ 8 ስናወራ አንድ መሰረታዊ ነገርን እንረዳለን። ይህም ምንድነው? የመልእክቴ ዋና ሐሳብ እንደዚህ ይላል፣ እግዚአብሔርን ከሚያስረሱን ነገሮች እንጠንቀቅ የሚል ነው። በዚህ ርዕስ 4 መሰረታዊ ነገሮችን ካለኝ ነገር አንፃር ካለኝ ጊዜ አንፃር በጣም አሳጥሬ እናገራለሁ። በደንብ ተከታተሉኝ፣ ግን መልእክቴን አድርሱልኝ። አጠገባችሁ ላለው ሰው እንደዚህ ብላችሁ ንገሩት፣ እግዚአብሔርን ከሚያስረሳህ ነገር ተጠንቀቅ በሉት አንዴ። እስቲ በሃዲኛ ድገሙና ዋጣዲሶሉ ዊክ ይጋገገ ለመታ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔርን ከሚያስረሱን ነገሮች እንጠንቀቅ ብዬ ሳውራ አንድ መሰረታዊ ጥያቄ
በዚህ ርዕስ አነሳለሁ። መቼ ነው የሰው ልጅ ወይም ሰው እግዚአብሔርን ሊረሳ የሚችለው? በደንብ እንድትሰሙኝ ፈልጋለሁ። እግዚአብሔርን ይሄ መልእክት ክርስቲያኖችን ይጨምራል፣ ኦርቶዶክሶችን ይጨምራል፣ ትኖራላችሁ አምናለሁ። ሙስሊሞችን ወይም ሙእሚኖችን ይጨምራል። በጣም በደንብ አድርጌ አምናለሁ። ግን እግዚአብሔርን እንዲረሳ ለሰው ልጅ ምክንያት የሚሆኑ የተለያዩ መሰረታዊ 4 ነገሮች በዚህ ምዕራፍ ላይ አሉ። ዘዳግም መጽሐፍ ምዕራፍ 8 ላይ እግዚአብሔር ለሙሴ ሲነግረው ለእስራኤል እንዲያወራ እነዚህ ትውልዶች ወይም አዲሱ ትውልድ የእግዚአብሔርን ሐሳብና የእግዚአብሔርን ቃል ያልሰማ ስለሆነ እግዚአብሔርን የሚያስረሷችሁ መሰረታዊ 4 ነገሮች አሉ፣ ከነዚህ ተጠንቀቁ እንድታስቡ እፈልጋለሁ ብሎ ሙሴ ሲያወራ ትመለከታላችሁ። መጀመሪያ መቼ ነው የሰው ልጅ እግዚአብሔርን የሚረሳው ካላችሁ የሰው ልጅ የመጀመሪያ ቁጥር 12 ላይ የምናገኘው በልቶና ጠጥቶ ሲጠግብ የሰው ልጅ እግዚአብሔርን ይረሳል። ምን አልኩ? አቤት ምን ሲሆን? በልቶና ጠጥቶ ሲጠግብ የሰው ልጅ ምን ይሆናል? እግዚአብሔርን ይረሳል። መብል እግዚአብሔርን ያስረሳል። መጠጥ እግዚአብሔርን ያስረሳል። ጥጋብ እግዚአብሔርን ያስረሳል። ምናልባት ስለ ጋብቻ እንዲወራ ነው ብዙ ጊዜ የሚታሰበው በዚህ ስፍራ ላይ። እኔ ውስጤ ይህን ጉባኤ እንዳስተምር እግዚአብሔር የተናገረኝን ነገር ነው ማውራው፣ ለኔም ለናንተም ትምህርትም ይሆን ማለት ነው። ሰው በልቶ ሲጠግብ እግዚአብሔርን ይረሳል። ለምን ካላችሁ የሰው ልጅ ሲበላ መልኩ ይቀየራል። እውነት ውሸት? ከለሩ ይቀየራል፣ ድምፁ ይቀየራል፣ ሰውነቱ ይቀየራል። አያችሁ፣ አነጋገሩ ይቀየራል፣ አስተሳሰቡ ሁሉ ይቀየራል። ሁሉ ጊዜ የሰው ልጅ ራብ ውስጥ ካለ፣ ሁሉ ጊዜ ችግር ውስጥ ካለ እግዚአብሔርን ያስባል። ከጠገበ ግን በልቶ ሆዱ ሙሉ ከሆነ፣ ሁሉ ነገር ሙሉ ከሆነለት እግዚአብሔርን ይረሳል። ምክንያቱም የሰው ልጅ ውስጥ ላይ የማይሸነፍ ማንነት አለ። ለሰው የማይሸነፍ ለእግዚአብሔርም የማይሸነፍ። አታወሩም እንዴ? ሳር በልቷል። ሳር የሚበላው ከብት ነው። ሳር የሚበላው አህያ ነው። እውነት ውሸት? እውነት። ግን በልተናል ለችግራችን። ብዙ ሰው መንገድ ላይ ያልጠጣው የተላ ውሃ፣ ያልገማ ውሃ፣ ያልሸተተ ውሃ የለም። አንዳንዱ እንደ ፍየል ቅጠል እየበላ ነው የመጣው። እውነት ውሸት? እስቲ እውነት ምትሉ ሆኖ ሀዊታ ኮኬን አንጊ ማለካ አጨበጨበ መታዋይን አንጊነም ገደነው መንስ ናኪታቃ ዋጣዲቴ በባልግስ ኮካይለ ብዙ ሰው ይውላችሁ ከአንዳንድ ወንድሞች ሰምቻለሁ። የሆነ ጊዜ አንዳንድ ሰው ደግሞ ግማሹ አንድ ቦታ ላይ ሲቀመጥ የቀሩ የሰው ድንች ውስጥ እየገቡ ድንቹን ከነቅጠሉ ምን እያደረጉ እየበሉ። እውነት ውሸት? በእጃቸው እየቆፈሩ በመጥረቢያ አይደለም ከስር እየነቀሉ እርጥብ ድንች፣ ያልበሰለ ድንች እየበሉ። አንዳንዱ ደግሞ በቆሎ ማሳ ላይ እየገባ የሰው ማሳ ላይ አገዳ እየበላ ነው ወደዚህ የመጣው። አንዳንዱ የግራር ስር እየበላ፣ አንዳንዱ አሸዋ እየበላ፣ አንዳንዱ አፈር እየበላ ነው የመጣው። ያ እግዚአብሔር ዛሬ እኛ ጋር አለ ወይ? እግዚአብሔርን ረስተነዋል ወይ ወገኖቼ? እኛ ጋር ምናውቀው ኢቭን ኢፍ የሃይላንድ ውሃ እዚህ ጋር እንደፈለግን ምንጠጣው መጥቶ እዚህ ጋር የሚከመረው የሃይላንድ ውሃ እኔ ሳውቅ በለቅሶ ነው የተጀመረው። ለዚያም ደግሞ ከደቡብ አፍሪካ ሰዎች ሰፖርት ሲያደርጓቸው ቤተሰብ ሳይወዱ ይገዛሉ፣ እንግዳን ከሩቅ ለመጡ ለማስተናገድ ማለት ነው። ይህ ብቻ አይደለም፣ በሰርግ እንደ አስፈላጊነቱ የቧንቧ ውሃ ነው የምንጠጣው። ዛሬ የምንጠጣው ነገር በሽ ነው። ስሙኝ፣ አዋጅ! እግዚአብሔር እንደዚህ ይላችኋል። አንዳንዶቻችን ረስተናል። ጠጥተን ረስተናል፣ በልተን ረስተናል፣ የመጣንበትን መንገድ ረስተናል፣ አፈር በልተን ረስተናል፣ ሳር በልተን ረስተናል፣ ቅጠል በልተን ረስተናል። እግዚአብሔርን ማሰብ ይሁንልን። ጩሁና አሜን በሉ በኃይል። ስለዚህ የመጀመሪያው የሰው ልጅን እግዚአብሔርን የሚያስረሳው ነገር ምግብ ነው። ምግብ መጥፎ ነው በአንድ አቅጣጫ። ምናልባት የምታስቡ ከሆነ ዘጸአት መጽሐፍ ምዕራፍ 32 ላይ ከቁጥር 5 እስከ 10 ቀጥላችሁ ስታነቡ አንድ ሐሳብ ታገኛላችሁ። የእስራኤልን ልጆች እግዚአብሔር ከመከራ አወጣቸው፣ ከጭንቀት አወጣቸው፣ ከሐዘን አወጣቸው፣ ከጭቆና አወጣቸው፣ ከግፍ አወጣቸው፣ ከሚያለቅሱበት አወጣቸው፣ ነፍሰ ጡሮች ጭቃ ከሚረግጡበት
ጡብ ከሚሰሩበት አወጣቸው፣ ጭድ ከሚለቅሙበት አወጣቸው። ወደ እግዚአብሔር ጮሁ፣ እግዚአብሔር ደግሞ ተመለከታቸው። ካሉበት መከራ ከግብፅ ካወጣቸው በኋላ መንገድ ላይ መሃል ላይ ከደረሱ በኋላ ሲለምኑ እግዚአብሔር መና ሰጣቸው፣ ምግብ ሰጣቸው። ከአለት መካከል ውሃ ፈለቀላቸው። መጽሐፍ ቅዱስ እንደዚህ ይላል፣ በሉ ጠጡም ሊዘፍኑ ተነሱ ይላል። ምግብ እግዚአብሔርን ያስረሳል። ከበሉ ከጠጡ ከዘፈኑ በኋላ ጣዖትን ሊያመልኩ ተከተሉ ይላል። ስለዚህ የመልእክቴ ርዕስ እግዚአብሔርን ከሚያስረሱ ነገሮች አዋጅ። አበሾች እኔን ጨምሮ እህቶች፣ ወንድሞች እግዚአብሔር ተናገር ያለኝ ነው እኔ የምናገረው። ብዙዎቻችን ረስተናል። እግዚአብሔርን ወደ ማሰብ እግዚአብሔር እኛን ይመልሰን። አሜን አትሉም? የተስማማ ሰው እጁን እንዲያሳይቶ አሜን ይባል። ሁለተኛ እግዚአብሔርን የሚያስረሳን ምንድነው ካላችሁ እዛው ቁጥር 12 ላይ እንደዚህ ይላል፣ መልካም ቤት በሰራ ጊዜ ይላል። ምን አይነት ቤት? መልካም ቤት በሰራ ጊዜ፣ ትዳር በመሰረትክ ጊዜ፣ ኑሮ በሞቀ ጊዜ፣ መልካም ሕይወት ስትጀምር እግዚአብሔር አምላክህን እንዳትረሳ ተጠንቀቅ። ኑሮ ያስረሳል። መልካም ቤት ያስረሳል። በውበት የተሞላ ነገር ያስረሳል። ወገኖቼ መጽሐፍ ቅዱስ እንደሚል መዝሙረ ዳዊት መጽሐፍ ቅንፍ 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኛው በምን በከንቱ ምን ይላል ይደክማል ብሎ የእግዚአብሔር ቃል ይናገራል። ቤታችንን እግዚአብሔር እንደሰራልን፣ ትዳራችንን እግዚአብሔር እንደሰራ፣ ህይወታችንን እግዚአብሔር እንደሰራ ማስተዋል ካቃተን እዛ ቤት ላይ እኛ አንኖርም ወገኖቼ። አስተውሉ። መጽሐፍ ቅዱስ ዕብራውያን 3 ላይም እንዲህ አይነት ቃል ታገኛላችሁ። ቁጥር 4 ላይ ቤት በአንድ ሰው ይሰራል። ቤት በስንት ሰው? በአንድ ሰው ይሰራል ይልና ሁሉን ነገር ያዘጋጀው ግን እግዚአብሔር ነው ይላል። አጠገባችሁ ያለውን ሰው እግዚአብሔርን ከሚያስረሳህ ነገር ተጠንቀቅ በሉ። መልእክቴን እየጨረስኩ ነው። ሁለት ሐሳብ ብቻ ነገረኝ። ድገሙና እንደዚህ በሉ፣ እግዚአብሔር አንተ ጋር ተረስቷል ወይስ አለ በሉት። ቤት በሰራህ ጊዜ ይላል መጽሐፉ ነው የሚለው፣ አልጨመርኩም አልቀነስኩም። እግዚአብሔርን እንዳትረሳ ተጠንቀቅ። ኑሮ በጀመርክ ጊዜ፣ አዲስ ላይፍ በጀመርክ ጊዜ እግዚአብሔርን እንዳትረሳው ተጠንቀቅ ይላል። ወገኖቼ ዛሬ ጥሩ ኑሮ ሊኖረን ይችላል። ጥሩ ላይፍ ውስጥ ላይ አለን። ቤታችን ሞቋል፣ ኑሯችን ሞቋል፣ ምናደርገው ነገር ሁሉ ሞቋል። እግዚአብሔርን ግን ረስተናል። ብዙ ምልክቶች እሱን እንደረሳን ይታያሉ። እግዚአብሔር ከቤታችን ሄዷል። እግዚአብሔር ከትዳራችን ሄዷል። እግዚአብሔር ከአገልግሎታችን ሄዷል። እግዚአብሔር ከኑሯችን ሄዷል። ይሄ ሁለተኛው ነው እዛው ክፍል ላይ የሚለው። ሶስተኛውን ልንገራችሁና የመጨረሻውን ደግሜ እጨርሳለሁ ያለኝን ጊዜ ማለት ነው። ሶስተኛውን ልንገራችሁና ሶስተኛው እግዚአብሔርን የሚያስረሳን ምንድነው ካላችሁ እዛው ክፍል ላይ ቁጥር 13 ላይ እንደዚህ ይላል፣ ብር ወደ አንተ በመጣ ጊዜ፣ ወርቅ ወደ አንተ በመጣ ጊዜ፣ ገንዘብ በሰበሰብክ ጊዜ እግዚአብሔር አምላክህን ምን እንዳታረገው እንዳትረሳው ተጠንቀቅ ይላል። ከኔ ጋር ናችሁ? እስቲ ከኔ ጋር ያለ ሰው ጨረስኩ። እንዲህ አወዛውዙ እስቲ ደስ ስትሉ ስታምሩ አጨብጭቡ። አንዴ አጨብጭቡ። መጽሐፉ ነው የሚለው፣ እኔ አይደለሁም። ብር ባገኘ ጊዜ፣ ወርቅ ስትሰበስብ፣ ገንዘብ ወደ አንተ ሲመጣ እየተከናወኑ ያሉት እየሄዱ ያሉት ወንድም ወንድሙን የሚገለው ደም የሚፈሰው ብዙዎች የሞቱት ብዙዎች ሬሳ የተሸኘው ወገኖቼ በገንዘብ ምክንያት ነው። ስሙኝ፣ ገንዘብን ተጠቀሙ፣ መጠቀሚያ ነው። ገንዘብን ከራሳችሁ በላይ አትውደዱት። መጽሐፍ ቅዱስ ዕብራውያን መጽሐፍ ላይ ምዕራፍ 13 ቁጥር 5 ላይ እንደዚህ ይላል፣ አካሄዳችሁ ገንዘብን ያለ መውደድ ይሁን። መስራት መልካም ነው፣ መነገድ መልካም ነው። ምድር ላይ የተሰጠንን የትኛውንም እንቅስቃሴ ማንቀሳቀስ በስራቱ መልካም ነው። ነግደን ማትረፍ መልካም ነው። ይውላችሁ ገንዘብ ነፍስን ወደ መግደል ከወሰዳችሁ የላችሁም። እንደውም አንዳንድ ሰው እንደዚህ ብሎ ነው የሚናገረው። እርግጠኛ ሆኜ ልንገራችሁ፣ ገንዘብ ካለ ቤት መንገድ አለ። አቤት
ይቺ ያው መጽሐፍ ቅዱስ ላይ የለችም። ብትኖርማ አልቀን ነበር። እውነት ውሸት? አጠገባችሁ ያለውን ሰው እንደዚህ በሉት፣ ገንዘብ ካለ በሉ፣ አዎ በሰማይ በፕሌን መንገድ አለ፣ በሰማይ ግን ቤት የለም በሉ። ድገሙና ንገሩት፣ ገንዘብ ካለ በሉ፣ ችግር የለም በሰማይ መንገድ አለ በሉ፣ በመርከብም መንገድ አለ በሉ፣ በእግር ጉዞም መንገድ አለ በሉ፣ በሰማይ ግን ቤት የለም። መጽሐፍ ቅዱስ ይናገራል ይሄንን ሐሳብ። ብዙ ተግባሮች እየሆኑ ያሉት እዚህ ምድር ላይ ገንዘብን በመውደድ ነው። ብዙ ወንድሞች የተሸኙት ገንዘብን በመውደድ ነው። ሚዲያውን ስታዩ ያስጠላል። ሰው የሚያወራውን ነገር ስታዩ ያስጠላል። ወንድም ከወንድም ጋር አብሮ መኖር አልቻለም፣ ያስጠላል። ወንድም ከእህቱ ጋር አብሮ መኖር አልቻለም፣ ያስጠላል። ባል ከሚስት ጋር አብሮ መኖር አልቻለም፣ ያስጠላል። ለምን ካላችሁ ሰውን ሁሉ የገንዘብ ፍቅር ነድፎታል። እኛን አገልጋዮችን ጨምሮ እኔን ጨምሮ። ጢሞቴዎስ 6 ላይ ቁጥር 11 ላይ ቅድም ባልኳቸው ክፍል ላይ ብዙዎች ብሎ ወይም አንዳንዶች ይህንን ሲመኙ ይልና ራሳቸውን በብዙ ስቃይ ከሃይማኖት ስተው ራሳቸውን ወጉ ይልና ቁጥር 11 ላይ አንድ ቃል ይናገራል። አንተ ግን የእግዚአብሔር ሰው ይልና ከዚህ ሽሽ። አንድ ሰው ልክ ወደ ሳውዝ አፍሪካ እንደመጣው የሆነ መድረክ ላይ አገልግዬ ልክ እንደተነሳው እንደዚህ አለኝ እና አለኝ። እየሰማችሁኝ ነው? እስቲ እየሰማኛለ? ጨርሻለሁ ነኝ ከን ይሁን ተከመን እሺ አውርዱ። እንደዚህ አለ። ለምን እንደሆነ አላቅም፣ ለመርገም እንደሆነ አላቅም፣ ለበረከት እንደሆነ አላቅም፣ እዚህ ምድር ላይ አገልጋዮች እየጎረፉ ነው አለ። ለምን እንደዛ አልክ ስለው አገልጋዮች ሁላችሁም እኛን የምታስተምሩ ስለ ገንዘብ ጥቅም ነው አለኝ። አለ ዲነት ቢክናት ተኪኑ ሞቲቭ ማኮኮ በጣም ነው ያፈርኩት። መጽሐፍ ሽሽ ነው የሚለው። አዋጤ ሳንቲባ ዲነት ሁሉ አዋጥ ነው ምስኑ ወማኮ ማሱ አልፋችሁ ወንድሞቻችሁን የሚገድል ነገር አትጠቀሙ። በምድር መንገድ አለ፣ በብሌን ትሄዳለ፣ ትዘንጣለ። ሰማይ ላንተ ከሌለ ምን ያደርጋል? ከአይዛብ አትሻልማ። የመጨረሻውን ልንገራችሁና ልጨርስ። አራተኛው ቁጥር 17 እና 18 ላይ እንደዚህ የሚል ቃል ታገኛላችሁ። በአጠቃላይ የምታከማቸው ሀብት ልክ ስታከማቸው ተጠንቀቅ፣ እግዚአብሔርን ያስረሳል ይላል። ከበኔስ እንቶም ልዊነኒ ዊጣኖም ልዊነኒ ጭንቀት አንቆጭ ሆኖ መታ ያ አቤት መጣፍ ጉላም አሜን። እንቶም ልዊነኒ ወይስ ዊጣኖም ልዊነኒ ጭንቀት ኤይ መጣፍ ጉሉም መነ ወጭ ያውበ ኤቃጥች ሰበኩም ለበቀይን ፍርዲ ነጻነ አንቂ ቻንቂ ጆጭ መስሶ ቢክን ገደኖ መንችን ክድለ ዊጣሌና ይቱየለ ከያ ባሽቲቴ ጤግዶንቲቴ ማቅሪዮ መንቺ ይተንታ ሄለ ይተሞሞ yoman አጨበጨባ መታ አሜን ነው። ሉቃስ ወንጌል መጽሐፍ ምዕራፍ 12 ላይ አንድ ታሪክ ታገኛላችሁ። ይህ ታሪክ ምንድነው ካላችሁ አንድ ትልቅ ባለጠጋ ሰው ነበር ይላል። ብዙ ሀብት ነበረው፣ ብዙ ንብረት ነበረው፣ ብዙ ነገሮችን ሰበሰበ አለ። ከሰበሰበ በኋላ መጀመሪያ የሰራው ጎተራ ጠበበው ይላል። ሉጥ ጎተር ማይቆ ጡቁቆ ሲጠባው ሌላ ጎተራ ሰራ ይላል። የመጀመሪያው ጠበበው ሌላ ጎተራ ሰራና ሰብስቦ እንደዚህ አለ ይላል። ነፍሴ ሆይ ለብዙ ዘመን የሚሆነውን ሀብት አከማችቼልሻለሁ፣ ሰብስቤልሻለሁ። አሁን ማንም ምንም አያስፈልግሽም። አርፈሽ ቢ ጠጪ ዘና በይ አለ ነው የሚለው መጽሐፍ። በዚያ ምሽት
እግዚአብሔር እንደዚህ ያለው አንተ ሰነፍ ነፍስህ በዚህ ምሽት ተፈልጓል። ገደነው መንችን ከደለ ጎላ እግዚአብሔር ይባርከኝ። አሜን አሜን በሉ። አጠገባቸው ያለውን ሰው ያዙና እግዚአብሔርን ከሚያስረሳህ ነገር በሉ እግዚአብሔር እየተናገረ ነው ተጠንቀቅ በሉት። አንደኛ በሉ ስትበላና ስትጠጣ ተጠንቀቅ በሉ። ሁለተኛ በሉት ጥሩ ኑሮ ስትጀምር ተጠንቀቅ በሉት። ሶስተኛ ገንዘብን ስትጠቀም ተጠንቀቅ በሉ። አራተኛ በሉት ሀብትን ስታከማች አረ ተጠንቀቅ በሉት። ቆመን እንጸልያለን እንጨርሳለን። ስንቶቻችን እግዚአብሔርን ረስተን ይሁን? አይኖቻችንን እንጨፍናለን። ማንን የረሳነው እግዚአብሔር